ያለሽ ግን መልሰሽ ሰበቧን አዩን ታረጋለሽ ታሳቢያለሽ። በቃ የተፈጠረው ተፈጠረ። ብዙ ጊዜ ለመንኩሽ፣ ተንከራተትኩ አብሬሽ። አሁንስ ተስፋ ቆረጥኩ፣ ደከመኝ። ዛሬ መጨረሻዬ ነው። ከዚህ ቪዲዮ በኋላ ስምሽንም አልጠራም። ይሄን ቪዲዮ አይተሽ ይሄን ቪዲዮ እንደሰማሽው ካለሽበት ሮጠሽ እንድትመጪ እንገናኝ፣ እንታረቅ። የምትፈልጊውን ነገር ላድርግልሽ። እባክሽ ተለመኝ ንግስት ሱመያ፣ እባክሽ። እውነትም ንግስት ነሽ አንቺ፣ ጀግና ነሽ። በቃ አንበረከክሽኝ፣ አልቻልኩም እና ከቤትም ከሰፈርም ራቅ ብዬ ዛሬ ቢሮ ውስጥ ሆኜ ነው። ምንድን ነው እባክሽ እንታረቅ፣ ተመለሺ፣ እንገናኝ፣ የምትፈልጊውን ነገር ጠይቂኝ። ብዙ ሰበቦችን እያስቀመጥሽ ነው፣ ብዙ ነገሮች እያልሽ እያሳበብሽ ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ተመልካቾቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ ቤተሰብ ሁኑ። ላለው ጓደኞቼ ቤተሰቦቼ ማለት ነው። እንግዲህ ዛሬ በቪዲዮ መተናል። እንግዲህ ሰይድ ዛሬ እያለቀሰ መጥቷል ማለት ነው። ያለቀሰበት ምን ይመስላችኋል? እንግዲህ ሲፈልግ የሚል ሲፈልግ ነው የሚል ሲፈልግ ደግሞ አልፈልግሽም የሚል ሲፈልግ ደግሞ በአዩ ትዕዛዝ ነኝ የሚል እንግዲህ ያው ሴት ልጅ እንደ ማንኛውም ሰው ከባሏ ጋር ትጣላለች፣ ወደ ቤተሰቦቿ ትኮበልላለች ማለት ነው። ያሁኑ ደግሞ እንግዲህ ሰይድ ደግሞ ከአንድ ጊዜም ሁለቴ ሶስቴ ያጠፋ። ከጥፋቱም ደግሞ አሁን መልሶ ዛሬ ነገ ሰዓት ድረሽ እያለ ነው። እስኪ እናንተ ፍረዱ፣ ሴቶች ፍረጁ። ሁልሽም ማንመሽም ስደት ላይ ያው አሁን ነው አሁን ትንንሾች ልጆች የሚወጡት አሁን ነው እንጂ በፊት የምንወጣው በሰልያን ያው ነፍስ አውቀን ትዳር ይዘን ወይም ደግሞ ትዳር ባንይዝ እንኳን ቢያንስ ከ15 ዓመት በላይ ነው የምንወጣው። 16 17 ዓመት ምን ነው የምንወጣው። እናገናዝባለን ማንኛውንም ነገር ማለት ነው። ያው የአሁኖቹ ልጆች ናቸው ሲወለዱም ያው ቶሎ ያርጋሉ። ብቻ አላቅም፣ ያው እንደዛ ነው ነገሩ። እና እስኪ እናንተ ፍረዱት ማለት ነው። በትዳር ላይ እየቆያችሁ ልጆች ያላችሁ እናንተ እስኪ ፍረዱት። ልጅን ያህል ነገር በሴት መለወጥ፣ ልጅን ተመለወጥም ደግሞ እንትን ብሎ ደግሞ ሁለተኛ ይሄ ነገር ምን ይመስላል? በሰው ሀገር በሀገርስ ላይ ቢሆን እንዲያፈቀደው ሳይድ እኮ በሰው ሀገር ልጆቹን በሴት የለወጠው ልጅን ያህል በረሃ ላይ ጥሎ የመን ውስጥ የኢትዮጵያ ልጆች ስንት እህቶቻችን ስንት ወንድሞቻችን ቀልጣ የቀሩበት እንደ ዘይት ቅልጥ ብላ የቀሩበት በረሃ ውስጥ ሳይድ ደግሞ የወለዳቸው ልጆች ከነ ሚስቱ እዛ ጥሎ እሱ አዲስ ትዳር ወይም ደግሞ አዲስ ህይወት ሲጀምር ልጆቹን በረሃ ላይ ጥሎ እሱ እየዘለለ ነበር፣ እሱ እየፈነጠዘ ነበር፣ እሱ እየጨፈረ ነበር። ሳሆለላ እንዴት ነው? ማንኛውም ሴት እኮ ባሏ በሷ ላይ እንኳን መደረብ ቀርቶ አይደለም ሂዶ ተልከስኩሶ ብታየው እኔ በሳለሁ በራሴ ማለት ነው። እኔ በራሴ በሳለሁ። ምክንያቱም እንኳን መደረብ ቀርቶ አይደለም እንድትከሳከስብኝ አልፈልግም። ረፊቱንም እንዲያው እንኳን መልከስከስ ቀርቶ አይደለም እንዲህ አርጋ አይኗን እንዲህ አርጋ እንድትመለከቱ አልፈልግም ማለት ነው። ስለዚህ ሱመያ ላይ ትፈርድ ያላችሁ እንዴ? እስቲ ፈረዱት እናንተ በራሳችሁ ማለት ነው። ዛሬ ቲፎ ይዞ እንዲህ እያለ ስለመጣ ይችናት ይችለኛ ተዋት ሳይዲ ይችን ፌትሷ ለኛ ተዋት። ይች እንኳን ተቀብተሃት አይደለም አሽተታሃትም ታስለቅሳለች። አሽተታሃት ራሱ ታስለቅሳለች፣ ተቆጣጣለች። ሲቆጣቆጠው ማያለሳል እንዴ? ሁሉም ያለሳል ሲቆጣቆጠውና ሲመረቁ ሲቆጣቆጠው የማያለስ የለም፣ ሁሉም ያለሳል። ስለዚህ አንተ የመላይ ልጆችን ጥለህ መተህ አንተ የመላይ ልጆችን ጥለህ መተህ አንተ ኢትዮጵያ ውስጥ ስትዘል አዲስ ህይወት ስትጀምር በረሃ ላይ ልጆችን እኮ የጣልከ ሰው ነህ። ሱመያሽን ካላጣጣለች ብላ ማለት ነው። ገና በጥርጥር አንድ እንትን የምትይዘው ነገር ማለት ነው። ማንኛችሁም የምትይዘው ነገር ገንዘብ ነው፣ ለሚጠፊ ነው። ብር ይሰራል፣ ይጠፋል፣ እናገኛለን፣ እናጠፋለን። ሰውን ግን አተን ማግኘት አንችልም።
ሰውን ግን አተን መተካት አንችልም። ሰው ታመለጠን እናመለጠን ነው። ተሞቱብን ሞቱ ነው። ማግኘት አንችልም። ዋናው ነገር በቁመናቸው መጠንቀቅ ነው። አንድ ሰው ብልጥ ነው ተብሎ አንድ ሰው እንደዚህ ነው ተብሎ ዝም ማለት የለብንም ብዬ የተረዳሁት ነገር ነው በራሴ። ስለዚህ ሰይር ሱመያ ብልጥ ናት ጀግና ናት ብለህ አንተ የመን ውስጥ ጥላ ልጆችን አዲስ ህይወት ስትጀምር ስትጨፍር ስትዘል ነበር። አንተ ዓለምን ስትቀጭ ነበር። ዛሬ አዴቃና ላይ ይኋትም ቁማ ለከር ነው አዲቀን ጢሜንተን ጢመን የምትገተት አገኛል እንዲያስለን በጣም ጢመን የምትገተት እኮ አገኘ እንዲህ አርጋ ታንገጫገጫለች አዩ ማለት ነው። አሁን እኮ አዩ ምንም ሲናገር አለ ዝም ነው የሚለው። ባለፈው ቤት ግዛለች ትሮ እሺ ብሎ ገዛ። በጣም ገረመ። ምን እንደምል ብቻ አላውቅም። እኔ ማለት ምን ልወስድ አንድ ሴት ልጅ ከተጣላይ ባሏ ጋራ ቤተሰቦቿ ጋር ነው የምትሄደው። ቤተሰቦቿ ትሄዳለች። አባት ይዞ የሚሄድ ከሆነ ይዞ ይሄዳል። አባት ይዞት አልሄደ ደግሞ ባል ለቅም 3 ቀን አይቶ ሽማግሌዎችን ይዞ ቤተሰቦቿ ዘንድ ሂዶ ሚስትን ለምኖ ጥፋት አለበት ተጥፋቱ ተጠንቅቆ ሚስቱን ለምኖ ወደ ቤቱ መደራረግ ይችላል ወይ አንተ እስካሁን ድረስ ይችላል። አንድ ሁለት ልጅ እስከሚወለድ ድረስ የሱመያን ቤተሰቦች ዓለም ነገር ረስተውት የመናቅ ማለት ያረጉና የሚያቸው የሱመያን ቤተሰቦች ታውቃለህ ሲለቀቅ በቃ አንዳንድ ካሜራ ፊት ቁጭ ማለት ራሱ ነገ ሳት ሲለቀቅ በጣም ብዙ ሰው ሊያዩ ይችላል። ናፍቀውኛል 3 ሰው 4 ሰው ራሱ ነው ልጆች እኮ አዩ የሆነ ነገር አለው ብሎ ነው አይደል? ሚስትህም ልጅህም እኮ አዩ ሆነችልህ። አዩ ደርግማቸው አዩ በራኪና ከዚህ በላይ ምን አለው? ልጆችንና ሚስትህን እኮ መፈለግ የነበረብህ ዱሮ ነው። የመላይ ጥለህ አንተ ዝመት መዝለል ሳይሆን በረሃ ላይ ጥለህ መንጣት ሳይሆን ልጆችህን መጨምደድ ያለብህ የመላይ እንደነበሩ ነበር። እንኳን በሰው ሀገር ቀርቶ አይደለም አገራችን ላይ እኮ አንድ ሴት ባሏ ቢያገባ በብዙ ቦታ ትሄዳለች። ብዙ ጭንቅላቷ ይረበሻል። ብዙ ጉዳቶች ልታደርስ ትችላለች። አንተ ግን አሁን ልጆች እንዲያሉ ነው የምትቆጥረው። አንተ ዝትትዘልዛ ልጆቹን አንድ ነገር ብታረጋቸው ወይ እሷ የሆነ ነገር ብትሆን ልጆቹ መሀል ሜዳ ቀሩ አይደለም? አውሬ በላቸው አልነበረም? እሷ አልተጎዳችም? ራሷን ማጥፋት ብትችል ኑሮ በዛን ሰዓት ያው ወይ እህት የለ ወይ ወንድም የለ እሷ ትጎዳለች፣ ልጆቹም ይጎዳሉ። ስለዚህ አንተ አሁን ልጆች ስትንደ አታፍርም? ትንሽ ብለህ ሰይድ አታፍርም? የመርበረሃ ውስጥ ጥላ መጣ። አሁን ዛሬ መልሰህ እዚህ ጎንደር ሄርከው እኮ ጎንደር ሄርከው ለምንድን ነው? ማር ፍለጋ እንጂ ሱመያን ፍለጋ አይደለም። ማርህን ተሸክመ መጣሃል። በስበብ እንኳን የሚስትን አገራየው እንኳን ሰዎቹን ማያቸው ትክክል ስራ ነው የምትሰራው። አሁን መልሰህ ዛሬ ነገ ነኝ እያጠፋህ ነው አሁንም ያለው። አንተን ፍለጋ ነው የምትመጣው። አንተን ፍለጋ ትምጣ። ማን ይሞት አንተን ፍለጋ ትመጣለች ሱመያ። የአባቷ ሀገር አደረከው እንዴ? ነስ የእናቷ ሀገር ነው። የተወለደችበት ሀገር ነው የሰኢድ ሀገር እንጂ የሱመያ ሀገር አይደለም። የሆነ ነገር የሚገዛ ነገር ታለ እርግጥ ልትመጣ ትችላለች አንተ ሀገር። ያንንም ደግሞ አይተዋል ጀግንነቷን። ቤተሰቦችን ቤት ገብታ ገዛ ቤትን ገብታ ወጣለች። ጀግና ናት። ላኪን ግን እናንተ እንጃ ምን እንደምለው ግን የምትሰሩት ነገር እውነት ተሆነ ልጆችን እንደገደልክ ሰበው። ምክንያቱም በረሃ ላይ ጥለህ መጣ። አንተ እዚህ እየዘለልክ እየጨፈርክ ነበር። ሚስቴ እዛ እዚህ ሳገባ ሱመያ እዛ አንድ ነገር ትሆናለች፣ ልጆቼ የሆነ ነገር ይሆኑብኛል፣ እሷም የሆነ ነገር ትሆንብኛለች አላልክም? ሆን ብለህ አስበህበት እስከሆነ ድረስ የተነሳው ዛሬ መልስ አሁን አጤቃ እንደዝና ጀሚላ እንደዝና ልጆቼ ማድረ እበትም ትወልዲያል። እበትም እኮ ትወልዲያል። ወልዲህ ለጣልካቸው እናታቸው እንትኗ ጋር ተራሷ ጋር ስላለችና ሁሉንም ነገር ተቋቁማ ስላለች እንጂ እንዲያንተ ስራኮ ገላቸዋል እኮ ይመላይ ማለት ነው። አሁን ደግሞ ዛሬ መልሰ ነው ቶሎ ሽማግሌ ያዝና ሂድ እንደ ወንዶች ወንድ ይመሳል አተርማጥማጥ መንደር ማለት ነው። ሲጋዛ ስትላላ ሳተዋል ሽማግሌ ያዝና ጎበዝ ተሆንክ ሱመያ ዘንድ ሳይሆን መሄድ ያለብህ እናቷ ላይ እናቷ ጉልበታ ሄድ ወርቀህ የሷን ቤተሰቦች ወንድሞቿን
እናቷን እህቶቿን ልመለመን አለብህ እንጂ ሱመያን አንተ ቪዲዮ ወጣህ ነይ ቶሎ ውሃ መሰለ እንደሄደችው ውሃ ቀዴታ እኮ አይደለም ሄደችው። ስለዚህ አንተ መጀመሪያ ህግና ደንቡን አክብር። ከእናት አባቷ ጋር ቀጥ ብለህ አለችበት ሀገር ሄደህ መታለ። ስለዚህ ሂድና መጀመሪያ ሽማግሌዎችን ይዘህ እንደ አባት አደሩ እንደ ባህላችን ቤተሰቦቿን ለምን ጥፋት አለብህ ሙሉ ጥፋት አጥፍተሃል ታንዴ ይሉ 3 ነፍስ ያጠፋ ሰው ማለት ነፍስ ያጠፋ ያህል ነው። ምክንያቱም አንተ ስትዘል እዚያ 3